ነፍሱን የሰጠ የኦሮሞ ዛሬም ግን ትገለዋለ ኦሮሞን አጫሉን ትገላለ ጀዋርን ታስራለ ኦሮሞን ታስራለ ሰላም ዲሬ ስለኝ እንደምናላችሁ ውድ የኦሮሞ ልጆች እንዴት ናችሁ በያላችሁበት ሰላማችሁ በዘት ይበል ዛሬ ጠቅላይ ሚኒስትራችንን ይቅርታ የቀድሞ ጠቅላይ ሚኒስትራችንን የፓርላማ መግለጫ በጉጉት አዳምጬ በጉጉት የጨረስኩትኝ እና በጣም ረጅም ሰዓት ነበር 2 ሰዓት ከምናምን ነው ያወሩት እና በጣም ያሳዝናል ለተከሰተው ነገር ለተደረገው ለተፈጠረው ነገር በሙሉ በሳቸው አፍ ስንሰማው በጣም ያሳዝናል በነዛኞቹም አፍ ስንሰማው በጣም ያሳዝናል ኮንፊውንስ እና ኮንፊውዝ ዳርጋችሁ ልትገሉን ስለሆነ ማናችሁን እንደምናምን ማናችሁን እንደማናምን ምናችሁን እንደምናምን ምናችሁን እንደማናምን ስለማናቅ ለጊዜው ከምንናገራቸው ነገሮች ተቆጥበን እኛ የሚታየንን ነገር ብቻ ለመናገር ዝግጁ ነው አብይ አህመድ የጂጂን ንግግር እንደሚያዳምጥ ያወቅኩትኝ ዛሬ ነው ሁሌ ሰው ይለኛል ለነገሩ ይነግረኛል ያዳምጥሻል ይሉኛልና እንኳን አንተ አይደለም ጀዋር መሐመድም ሲናገረው ስለነበረ እኔ ሴት ናት ብላችሁ እኔ ፖለቲካ አታቅም ብላችሁ እኔ ስለመብቷ ማውራት አታቅም ብላችሁ ብትንቁኝ እኔ ግን በእግዚአብሔር ዘንድ ከፍ ያልኩኝ ወይዘሮ ጂጂኪያ የቦሼ ወርቅ ባላለሁ የጆቴ ወርቅ አንተ እናት ንጉስ ትሆናለህ ሲሉኝ እኔ ደግሞ አያቴ የቦሼ ወርቅ እያለች ያሳደገችኝ አለች ኩላሊት እግዚአብሔር ነው የምላችሁ እንዲህ አብላችሁ አፋችሁን ከፍታችሁ እንድታዳምጡኝ ከጀዋር በመቀጠል እኔን እንድታዳምጡኝ ስላረኳችሁ በውስጤ ማንም ሊጥለኝ ቢነሳ እራሴን ግን ከፍ አድርጌ ወይኔ ጂጂዬ እኔ እኮ ስናገር እኮ እግዚአብሔርን አንብቤ አይደለም አዳምጣለሁ እንደዚህ ያለ የጻፋችሁትን ቁርጥራጭ አነባለሁ እንጂ እኔ አንብቤ ጨረስኩት መጽሐፍ እንደሌለ ነው የምነግራችሁ አንድ መጽሐፍ ብቻ አለ አንብቤ ጨረስኩት እሱም ድሮ አባቴ በግድ አስነብቦ ያስጨርሰኝ ነው እንጂ እጀምራለሁ አቆማለሁ በአመት ነው የሚያልቀው ነው ጋር መጽሐፍ አይ ፓርላማ ውስጥ የተናገርከው ስለ ውጪ ዲፕሎማቲክ የአውሮፓና የአሜሪካ በኢትዮጵያ ዛሬ ህግ በማስከበር በሚደረገው ነገር ላይ ምንም አይነት መብት እንደሌላቸው በጃፓንና በኢራን በአፍጋኒስታን ላይ የወሰዱትን ጦርነት በተናገርኩበት ዛሬ አንተ የተናገርካት ነገር ሶስተኛ ደግሞ እውነት ታሸንፋለች እኛም አይደለንም አሸናፊ እነሱም አይደሉም አሸናፊዎች ያልኩትኝ እውነት ናት የምታሸንፈው እኛ አሸነፍን ምናምን ሲሉ እውነት ናት ያሸን እርስ በርስ ተጋጭተን እኛ አሸናፊዎች አንባልም ከሌላ ከውጪ ሰው ጋር እንኳን ብንጋጭ አልኳት ጣሊያን ወይኔ ጣሊያን ላይ ከጣሊያን ጋር ስንጋጭ እንኳን ከውጪ ወራሪዎች ጋር እንኳን ስንጋጭ እኛንን ብናሸንፍ እንኳን እኛ እናሸንፍ ጀግኖች ነን እንላለን ያልኩትኝ ዛሬ አንተ ደግመህ ስላልከው እኔን እንደምታዳምጠኝ ያወቅኩትኝ የኔንም ኮፒ አርገ በመናገር ነው ግን ደስ ነው የሚለኝ ቢኮዝ ለምን ደስ የሚለኝ የኔ እናንተ ያመለካከትና የአገዛዝ ልዩነት ይኖረን እንጂ አንድ ስለሆነን ማለት ነው አንተ ዛሬ ይሄንን ስልጣን ይዘ ጎንደር ባህር ዳር ብትሆን ኖሮ ድሮ ነበር አንተንም ራቁትን ልብስና አስወልቀው ኤርትራ የሚልኩ እኛ በህጋዊና በህጋዊ መንገድ ነው አንተንም የምናስነሳ ካልፈለግን ስለዚህ ለዚህ ነው እንደ ልብሽ ውሃ እንዳማራላት ሴት ወደዚህ ወደዛ የምትመላለሽው ቢሆን የኔን ኮፒ ማደረክ አላደረክ ተናገር ካልተናገርክም ደስ ያለኝ ግን እኔን እንደምታዳምጠኝ አውቃለሁ ይሄን ነው ስለዚህ በጣም ነው ማመሰግነው ላንተ የሚጠቅምህ ነገር ነው የነገርኩ የሚጠቅም ነገር ምን እንደሆነ ታውቃለህ አዳምጠኝ ፓርላማው ላይ የተናገርካቸው ነገሮች በሙሉ እምናምናቸው ሳይሆኑ በማንኛውም ኢትዮጵያ ላይ የተደረጉ ናቸው 27 አመት አንተም ስልጣን ላይ ከወጣህ በኋላ የተደረጉ ናቸው የተፈጠሩ ናቸው እናቃለን ኦኬ ሁለተኛ ፖይንት አለችን ግን አጥብቅ ያስቋት የሃጫሉን ነገር ስትናገር የሃጫሉን ነገር ተውታልክ እሱ ደግሞ ሌላ ነው ብለክ ከነዚህ ሰዎች መሃል በንግግርም ቀዝቀዝ አርገህ በወንጀል ፈጻሚነትም ቀዝቀዝ አርገህ አቀረብካት እዚች ጋር ትልቅ ጥያቄ ነው ያለች በጣም ትልቅ ጥያቄ እኔ እናንተ ተስማምተን ማንስማማባቸው ነገሮች ቢኖሩ ያጫሉ የገደለው ማን ነው አጫሉን የገደለው ማን ነው የሚለው ላይ ይሄንን አሁንም እንድታብራራልን እንፈልጋለን ለምን ይሄ ሆነ ለምንድነው እምቢ ያሉ ለምንድነው እንታረቅም ያሉ ለምንድነው የሚዋጉህ
ለምንድነው ሽምቅ ውጊያ የገቡብህ? ለምንድነው? ከመጀመሪያ ያንተ ስተት ነው። ምናልባት አንደበት የሰው ልጅ እንትን ያሳያል። አንደበትህና እስር የሚሰራው ስራ አንድ አይደለም። ማጥራትም እንደማይቻል አምናለሁ። በአንድ ጊዜ ማጥራትም ሁሉም የሚለው እንታገሰው ነው። ግን ይሄ ነገር ሲደረግ እንዲታወቅ ለድርጅት መሪዎች እንዲታወቅ ለአመራሮች መናገር ትችላለህ። አብይ ዛሬ እንድትኖር ያደረገ የወለጋ ልጅ ነው። አንተን እንድትኖር ያደረገ የአርሲ ልጅ ነው። አንተ ነፍስ አለ ነፍሱን የሰጠ የኦሮሞ ዛሬም ግን ትገለዋለህ። ኦሮሞን አጫሉን ትገላለህ። ጀዋርን ታስራለህ። ኦሮሞን ታስራለህ። አየህ ሳስተንም ይሁን ለኛ እስር እንጂ ሞት አይገባም። አጥፍተንም ከሆነ የኦሮሞ ልጅ ከኋላው ባሌ ላይ ነው። ከትላንትና 3 ሳምንት 4 ሳምንት በፊት ባሌ ላይ ጆሃር ይፈታ በቀለ ገርባ ይፈታ ሲሉ ከኋላው ነው በጥይት የመታ። እውነት እንደሚያሸንፍ ዛሬ ተናግረዋል። እኔ ቅዳሜ ዕለት ተናግሬዋለሁ። እውነት የሚያሸንፍ ከሆነ እውነተኞችን ነገ እናሸንፋለን። እውነትን ይዘናላ። መሳሪያም አይደለም ጉልበትም አይደለም ብዛትም አይደለም። ያሸነፈው ህዋትም አይደለም ያሸነፈው ኢትዮጵያ መከላከያ እውነት ከሆነ እውነትን ይዘናል እናሸንፋለን። የኦሮምኛ ቋንቋችን ሸኔ የሚባለው ወንጀለኛ አይደለም። የሰላም ታጋዮች ነን። ልንከበር ይገባል። ፓርላማ ውስጥ የምንሰደበው ስድብ እንዲቆምልን እንፈልጋለን። ጀዋርን አስራሃል። እንግዲህ ደህንነቶች የሚሰጡ ኢንፎርሜሽን ልክ ካልሆነ አሁንም እነ ጀዋርን እነ በቀለን ያሰርክበት ፍታ፣ ተነጋገር። የሚሰጥ መረጃ ውሸት ከሆነ ጥፋትን እወቅና ህርቅ አርግና ጉማህን አውጣና ተስተካክለ ስራ። እውነት ብቻ ነው የሚያዋጣው። በውሸት ፕሮፓጋንዳ አያዋጣም። ሀቅ አለን፣ እውነት አለን። ብንሞትም ሰማይ ቤት ነው፣ ብንኖርም በምድር ነው። በተሳሳተ መረጃ ከህዝብ ጋር አትጣላ፣ አትግደል፣ አትሰር። ሐሳባቸውን ተቀበል፣ አስረዳ። ጥሩ አፍ አለ፣ ያግዙ ስራ። አንዱን አቅፈ አንዱን የምትጥልበት ሀገር አታድርግ። አማራን አቅፈ ኦሮሞን አትጣል። ኢቭን ፓርላማ ላይ አንድ የሆነች የተዘጋች ነገር እንደዚህ የኦሮሞ ባንዲራ አርገ አታሳየን። ህዋትን ያሸነፈው ህዋትን እንዲያደርገው የኢትዮጵያ እናቶች እንባ ነው ብለሃል። ከኢትዮጵያ እናቶች እንባ ውስጥ 99% የኦሮሞ እናት እንባ ነው። እነ ዶክተር አወልን ከሰስካቸው። ዶክተር አወል ጸጋይ ራርሳ እስቃይ ገቢሳ መሳሪያ ይዘው መተታግለዋል። በሐሳብ ነው የታገለው። ጥፋተኛ ነህ ነው ያለው። ትክክል አይደለም እየሰራ ያለው ነገር። ኦሮሞን አግልለሃል፣ ኦሮሞን አፈናቅለሃል። መክሰስ የለብህም። ዶክተር አወል እኮ የመጀመሪያውን ኖቤል ፕራይስን እንድታገኝ ቢቢሲ ላይ የመሰከረልህ ሰው ነው። ዶክተር አወል ከሰ ጆሃርን አስረ ከበፊቱ ለምን አትማርም? ከመነጋገር ሶሉሽን ይመጣል። ከመነጋገር ሰውን ማዳን ይቻላል። ከመነጋገር ችግሩን መፍትሄውን ማግኘት ይቻላል። ግዴታ ካንተ ጋር ተመሳሳይ ፓርቲ ውስጥ መግባት የለብኝ የሀገሬን ሰላም ለማምጣት። እኛም የምንታገለው ለሰላም ነው። አንተም የምትሰራው እኛ ሰላም ስንሆን ነው ሰላምን ማምጣት የምትችለው። እኛም እየተጠራጠርን በዚህ በኩል ጠመንጃ ይዞ የሚጠብቅ ያም እየተጠራጠረ ዱላ ይዞ የሚጠብቅ ከሆነ በፍጹም ሰላምን ማምጣት አትችልም። መተማመን አለ። ኑ ብሎ አታሎ ማሰር በነ ጆሃር እያየነው ነው። ኑ ብሎ አታሎ ማሰር በነ እስክንድር እያየነው ነው። አሁን ትግራይ ውስጥ ይሄንን ነገር ያደረኩት ያ አሸናፊ ከሆናችሁ ተደራጁ፣ ወንበሬን እሰጣችኋለሁ። እንኳን ወንበር አይደለም ቤተ መንግስት ጋር ራሱ እኮ አታስጠጋም። ማይክ የሚሰጣቸው ሸኔን የሚያወግዙ ናቸው። ሸኔ ማለት ወንጀል አይደለም። በነገራችን ላይ ሸኔ ማለት 5 እጅ ማለት ነው። ሸኔ ማለት የገዳስ 5 የገዳ ስርዓት ማለት ነው። 5 ማለት ነው። ሸኔ ማለት ወንጀል አይደለም። ሸኔ ማለት የኦሮሞ ቋንቋ ነው። እንደ ወንጀለኛ ሸኔ አትበል። ወንጀለኞች እናንተ ናችሁ። ፓርላማ ቁጭ ብላችሁ የምትዋሹ የምታጣሉ፣ ኢትዮጵያን የምትበጠብጡ፣ ከህወሓት በቀጠለ ኢትዮጵያን የምታፈርሱት እዛ ፓርላማ ውስጥ ያላችሁት ናችሁ። ልጁን ልንገራችሁ፣ አብይ ይሄን ነገር 100% በራሱ እንደማያደርግ ከንግግሩ ያስታውቃል። ኦኬ፣ ጠያቂዎች እናንተ እዛው ለማጋፈጥ ብላችሁ በጦርነቱ የሚጎዱ ሰዎች የለም ወይ? በጦርነቱ ለስሙ የፓርላማ አባሎች ናችሁ። ጦርነቱ ከመደረጉ በፊት አብራችሁ ፈርማችኋል። ሁልሽም ፓርላማ ላይ ያለሽው
ፈርመሻል። አሁን ደግሞ እንዳዲስ በዚህ ጦርነት እንዴት አድርጋችሁ ነው እንደምታረጉት ይሄ ማስበዳት ይባላል። ሰው አብረ ፈርመ ከዛሬ 3 ሳምንት በፊት 2 ዓመት በሙሉ ጦርነት መካሄድ አለበት መያዝ አለባቸው ወንጀለኞች መታሰር አለባቸው። ዛሬ ደግሞ ምን ትለዋለህ? በዚህ ጦርነት ኢኮኖሚ ፈርሳል የሀገር እንትን ያደርጋል እንዲያደርጋል 27 ዓመት እነሱ ካመጡብን ዕዳ ዛሬ አይፈርስም ኢኮኖሚው። 27 ዓመት ከከሰርነው ብድርና የልጅ ልጃችን ከሚከፍለው ዛሬ አንወድቅም። ጥይቱ እኮ የተገዛው ሊቀመጥ አይደለም። እርምጃም ከተወሰደበት ይዝጋል። እርምጃ መወሰድ ካለበት እርምጃ መወሰድ አለበት። ታንክ የተገዛው ለመከላከያ ነው። ታንክ መሳሪያ የተገዛው ጠላትን ለመምቻ ነው። መሳሪያ የተገዛው ወራሪን ለመከላከል ነው። እየወለወልክ እንግዲህ መስታወት አድርገህ ቁጭ አታደርገው። ስለዚህ ኢኮኖሚ ተጎዳ። የምንሰራው እኮ የሚሰራው ሀገርን ለመከላከል ነው፣ ህዝብን ለመመገብ ነው። 67% ጄኔራሉ ማን ነበረ? ፉል ጄኔራሉ ማን ነበረ? የትግራይ ተወላጅ ነበር። 55 መከላከያ ፐርሰንቱ የትግራይ እግረኛው የትግራይ ተወላጅ ነው። አየር መንገዱ ኤርፎርሱ የትግራይ ተወላጅ ነው። ታዲያ የምትደባደበው በምንድን ነው? ጦርነት የምትገጥመው በምንድን ነው? ግን እንደዛ ተወላጅ ሆነው ደግሞ በየሀገሩ ላይ እሳት ሲለኩሱት የነበሩት ደግሞ እነማን ናቸው? እነዚህ ሰዎች ናቸው። መረጃ ሲሰጡ የነበሩት እነማን ናቸው? አከሌ መጣልህ፣ ኦነግ መጣልህ፣ መሮ እዚህ ጋር ያለው ዳውድ ኢብሳ እንዲያደረገ ባንክ ዘረፈ፣ እነዚሁ ናቸው። ኤርትራ 27 ዓመት የወደቀችው ጸብ ሳታውቅ ቀርታ ነው። ከየመን ተጣላች፣ ከኢትዮጵያ ተጣላች፣ ከሶማሌ ተጣላች፣ ከጅቡቲ ተጣላች፣ ከሱዳን ተጣላች። በአንድ ጊዜ ማዕቀብቷ ተደረገባት። አብዳችሁ ታሳብዱናላችሁ። ጤነኛውንም ታሳብዳላችሁ፣ ያበደውንም ታብሱበታላችሁ። በፓርላማ ደረጃ ያላችሁ እንደ ህዝብም ያላችሁት ከዚህ ሁላ ግን አሁንም መነጋገር ነው የሚያዋጣው። አሁንም መመካከር ነው የሚያዋጣው። ይጠቅሙሃል እንጂ አይጎዱህም። ኦሮሞን ነክቶ ደግሞ ወደፊት የሚሄድ ማንም የለም። ወደ ኋላ ካልሆነ በስተቀር ትወድቃለህ። እውነት ለምን እውነት ያሸንፋል ካልክ እውነት ይዘን ነው የምንዋጋ። የሰው ሀገር እንደማንሄድ ታውቃለህ። የኦሮሞን ባህሪ ታውቃለህ። ኦሮሞ ወደ ኋላ ሰው መቦጨቅ እንደማይወድ ታውቃለህ። ኦሮሞ ማማት እንደማይወድ ታውቃለህ። ኦሮሞ የራሱን እንጂ የሰው መስጠት እንደማይወድ ታውቃለህ። ቢያሳስቱህምና ቢለውጡህም ወደ ራስ ተመለስ። ኦሮሞ ሄዶ ትግራይ ላይ አልወረረም። በታሪክም ኦሮሞ ሄዶ ጎጃም ላይ አልወረረም። ኦሮሞ ሄዶ ሲዳማ ደቡብ ላይ ወሮ አቅም። ኦሮሞ ከተሰደደም ሳውዲ አረቢያ ነው የሚሰደደው፣ ትልቁ አሜሪካ ነው የሚሰደደው፣ ወይ ሱዳን ነው የሚሄደው። እንደማንኛውም ስደተኛ በጉልበቱ ራሱን ሊያበረታ ገንዘብ ሊይዝ እንጂ እርስት መሬት እያለ የሚል ባህር የለው። የራሱን እርስት የራሱን ልጅ ድሮ ነው የሚያኖረው። ሲመጡብን እንጂ ስንሄድ አንታወቅም። አሁንም ቢሆን ይሄንን ህዝብ ከታሪኩን ከባህሉን ተረድተ ልታተርፈው ይገባል፣ ልትቀርበው ይገባል። ከዚህ የበለጠ የባሰ ነገር ሳይመጣ የጠላት መጫወቻ ሳንሆን የጠላት ተገዥ ሳንሆን እኛም እንባችን ፈሶ እንደማይቀር ልንገር። እኛ ባናሸንፍ እንባችን ያሸንፋል፣ ሀዘናችን ይሰብራል። ያንተን ስልጣን የሚፈልግ ማንም ሰው የለም። ግን ቢሆንም ደግሞ የማይቻል ከሆነ ስልጣናችንን ለመያዝ መሄድ አለብን እስከ መጨረሻው። ለዚህም ነው ፊንፊኔ ቤተ መንግስቱ ፊንፊኔ ላይ በመሆኑ ልትኮራ ይገባል። አሁንም ይህንን ህዝብ ወዶ ማናገር፣ ለዚህ ህዝብ ትክክለኛ መንገድ መሄድ ብቻ ነው የሚያዋጣ። በመገዳደልም በመሳሪያም በጦርነትም ጦርነት ለማንም ምንም እርስ በርስ ጦርነት ተሸናፊ ማሸናፊ ማን እንደሆነ ታውቃለህ ራስ። ስለዚህ አሁንም የሚያዋጣው መመካከር ነው፣ መታረቅ ነው። ጠላት አለመሆናችንን መነጋገር አለብን። አንዳችን ለአንዳ እኛ አንተም ጃልማሮ የሚሆን ሽመልስ አብዲሳ፣ ዳውድ ኢብሳ፣ ጀዋር መሐመድ ለህዝብ የምትሰሩ ከሆነ ለኦሮሞ ህዝብ የምትሰሩ ከሆነ አታስለቅሱን፣ አትግደሉን፣ አታስርቡን፣ አታፈናቅሉን። ስለዚህ ተነጋገሩ፣ ተመካከሩ። አታሳስቱን። ተሳስታችሁ ሁላችሁ